አረ ኡይ የት እንሂድ? የት እንሂድ? ትኩስ መረጃ ነው ይዤላችሁ መጣሁት። ትኩስ መረጃ ማንም ያልሰማ ማንም ያላየው ጸጊና አብርሽ እንደዚህ ውብ ሆነው ፍቅር ግንኙነት አላችሁ አይደለም? እንደ እህቱ የሚቆጥራት ውብ ስስት ይዘውት መጥቷል። በቅርብ ቀን ጠብቁም ብሏል። ሰላም ጤና ይስጥልኝ። በመላው ዓለም ለምትገኙ የሌላ ግሮስ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ በየቀኑ አብርሃም መነጋገሪያ የሆነ ነገር ይዞ እየመጣ ነው። ይህ ቤት እናንተ አዳዲስ ቪዲዮ ለማየት ከፈለጋችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁና ኮሜንት አስተያየት መስጠታችሁ እንዳትረሱ ብዬ በአክብሮትና በትህትና ጠይቃለሁኝ። እንግዲህ አብርሽ መነጋገሪያውን እየቀጠለ ይገኛል። ይሄ ደግሞ አስደንጋጭም አስደማሚም የሆነ ነገር ነው። አብርሽ ከጸጊ ጋር እንደዚህ ፎቶ በዩቲዩብ ላይ ፎቶ ለቆ መጥቷል። አብርሃም ሁሌም መነጋገሪያ እንደሆነ ይታወቃል። የአሁኑማ ደግሞ የባሰ ነው ትሉታላችሁ፣ የባሰ ነው ትሉታላችሁ። እንግዲህ አንዳንድ ንግግሮች እኔ ላብራራላችሁ። ትላንትና ሄርሜላ የኔ ፍቅር ይሄ ደረጃ ከሆነ መለየት ትችያለሽ ብሏት በእርግጥም አስረግጦ ነግሯት ነበረ። ዛሬ ደግሞ ምን ተፈጥሮ ነው ከጸጊ ጋር በእንደዚህ ቪዲዮ የመጣበት ምክንያት እኔ አልገባኝም በበኩሌ። ግን ትላንትና ሩታ አብርሃም እና ሄርሜላ የሰሩት ቪዲዮ ወይም ሩታና አብርሃም ስታስታርቅ የሰራችው ቪዲዮ ላይ ምን ነበረ ያለው? አብርሃም አንቺ የኔ ፍቅር በሄ ደረጃ ከሆነ ይበቃሻል አላት። እና ደግሞ ይሄን ደረጃ መውረድና መዝቀጥ አይጠበቅባችሁ ማለት ነው። በነገራችን ላይ አብርሃም በቃ የሰውን ልብ ውስጥ ለመግባት ወይም ደግሞ የሰውን አክት የሆነ ነገር ለማምጣት ነው የሚታገለው ማለት ነው። አሁንም ደግሞ ያው መነጋገሪያው እንደቀጠለ ይገኛል። በጣም የገረመኝ ነገር እኔ ደግሞ ማለት ነው ከጸጊ ጋር መሆኑ ነው እንዴ? ጸጊና ያብ ስራ ነው ማቀው እኔ ማለት ነው። ያብ ስራና ጸጊ በጣም ፍቅረኛ ናቸው፣ የሚዋደዱ ጥንዶች ነው ብዬ የማስበው ማለት ነው። እና ከአብርሃም ጋር እንደዚህ ሆና መታ በጣም ነው የገረመኝ። ወይኔ በፈጣሪ ስም ወይኔ አበሻ ውስጥ አንድ አፋቸው አትግቡስ በፈጣሪ ስም። አሁን ከጸጊ ጋር ተለቀቀው ቪዲዮ እንትን ፎቶ ማለት ነው። ወይኔ እናንተ አበሻ ውስጥ አንዴ ከገባችሁ ነው፣ ከወጣችሁ ነው ማለት ነው። በጣም የገረመኝ ነገር አሁን ፎቶ ነው የለቀቁት እነሱ። ትላንትና ያው ሩታ መነጋገሪያ ሆነ ነበረ ቲክቶክ ላይ፣ ዛሬ ደግሞ አብርሃም ዩቲዩብ ላይ መነጋገሪያ ሆነዋል። እና አብርሃም ሁሌም መነጋገሪያ እንደሆነ ነው። ያኔ ሁሌም አዳዲስ አክት እየሆነ ነው የሚመጣው ማለት ነው። የእኛን አክት ነው የሚፈልገው እኛ ቪዲዮ እንድንሰራ እኛ የእሱን እንድናከብር እንድናለቅ ነው የሚፈልገው ማለት ነው። እና አሁን ጸጊና አብርሃም ምንም አይነት ግንኙነት ያላቸው አይመስለኝም በበኩሌ። እና እንደ እህት እንደ ወንድም ናቸው። ግን ወይኔ በፈጣሪ ስም እስኪ ኮሜንት ገብታችሁ አንብቡ። ኮሜንት ማለት ነው ይመቻችሁ። በቃ ወይኔ አንተ የሴት ምንድን ነው ያለት? አንዷ ደግሞ አንተ ሴት ብቻ መቀያየር ነው እንጂ የምታውቀው ምንም ነገር አታውቅም። የልጅ አባት እንዲሆን ከራሱ ክብሩን አባትነት ክብር አይገባህም አላቸው። እና በጣም ይገርመኝ። ከጸጊ እንደ እህት ነው የሚተያዩትን ማውቀው፣ እንደ እህቱ ናት። እና ጸጊ እንደዚህ ስትላት የአብ ስራ እንዳይሰማችሁ፣ ከአብ ስራ ጋር ነው ግንኙነት ያላት ጸጊ። ነገር ግን እንደዚህ በአብርሃም መጠርጠር አልነበረባትም። በነገራችን ላይ አንድ ታዋቂ ሰው ማለት ነው ሁሌም ከተለያየ ሰው ጋር ግንኙነት ማድረግ፣ መገናኘት፣ ፎቶ መልቀቅ፣ በቃ ያ ሰው አንድ አፍ ውስጥ ከገባ ሁሌም የሰውን አክት ነው የሚፈልገው እና እነሱ አክት እያደረጉ ነው። ይሄን ያክል ግን ወይኔ ንግግራችሁ። የሰው ልጅ አንዴ ክፋት ከተመኘ ክፋት ነው። አበሻ አንዴ ከወደዳችሁ ከጠላችሁ ወጠላችሁ። በጣም ነው እየገረመኝ ያለው። ትላንትና ያው ሄርሜላ ሩታና ኤፍሬም በለቀቁት ቪዲዮ ላይ ነው ያላችሁት። ታውቃላችሁ እንደ ዶሮ እና በጣም ነው የገረመኝ። ለማንኛውም ይመቻችሁ። እናንተ እንደዚህ አክቲቭ የሆነ ቪዲዮ ልቀቁልን። እኛም ደግሞ በተቻለን ያቅም እናያለን፣ እንሰራለን፣ እንናገራለን ሀቅ ካለው ሰው ጋር። ነገር ግን እኛ በዚህ ፎቶ ላይ ቪዲዮ ሳናይ ያደረጉት ነገር ሳናይ ምንም ነገር በፎቶ ብቻ አይተን ምንም መናገር አንችልም ማለት ነው። ያኔ ቪዲዮ ከተለቀቀ በኋላ የሚለቀቀው ቪዲዮ አይተን በሚለቀቀው ቪዲዮ አክት እናድርግ እንጂ እኛ ፎቶ ብቻ ተለቀቀ ብለን እንደዚህ የምናደርግ ሴቶች ወይም ሰዎች አይደለንም። በተለይ የኔ ቤተሰቦች ላይክ አድርጉ።